በዛሬው ቪዲዮ እሁድን ከስራ በኋላ እንዴት እንዳሳለፍኩ አሳያችኋለሁ። ተከታተሉ። ዛሬ ቀን እሁድ ነው። ከስራ በኋላ ዋና ልዋኝ ወደ ዋና ቦታ እየሄድኩ ነው ያለሁት። ያው መርከባችን ላይ አነስ ያለች ብትሆንም የዋና ገንዳ ቢጤ ያለች። እናም ይኸው እንደምታዩት የዋና ገንዳችን ውሃው አልተቀየረም፣ እንደተሞላ ነው። ከመዋኘቴ በፊት ግን ትንሽ ለማሟሟቅ ያህል ከጓደኞቼ ጋር ቴብል ቴኒስ እንጫወት ተባብለን ጂም ውስጥ ቴብል ቴኒስ ጂም ውስጥ ነው ያለው። ሌላም ቦታ አለ፣ ሁለት ቦታ ነው ቴብል ቴኒስ ያለን። ይሄኛው እዛው ከዋና ኛው ጎን ያለ ጂም እና ቴብል ቴኒስ አንድ ላይ ነው ያለው። እንግዲህ እሁዳችንን ቀለል ያለ ቀን ነበር ዛሬ። ጠዋት ላይ ትንሽ ለወጉ ያህል ስራችንን ከሰራን በኋላ ከሰዓት በኋላ ነፃ ነበርን። ቴብል ቴኒስ ከተጫወተን በኋላ ውሃችንን ሞላን። ስዊንግ ፑሉን ድሬን ካደረግን በኋላ እንደምታዩት ውሃ ሞላን። ከዛ በኋላ ዋና ተጀመረ። ደስ የሚል ቀን ነበረ። ሲ ዋተር ነው፣ ከባህሩ ቀጥታ ፓምፕ አድርገን ነው የምንሞላው። እንደምታዩት አሪፍ እሁድን ከሙዚቃ ጋር እዛው በስፒከር ስንጫወትም ስንዋኝም ሲያሰኘን በእንግሊዘኛ ሲያሰኘን በአረብኛ ዘፈኖች። እስካሁን በአማርኛ ዘፈን አልሞከርንም። ዋና ወደፊት እስቲ እንሞክራለን። ለማንኛውም እንደምታዩት ኢንጆይ ስናረግ ነበረ። እንግዲህ ዋና አትችልም ብላችሁ እንዳትስቁብኝ፣ የስሜታችንን ያህል ቦርጨቅ ለማለት ነው። ከዛ ባሻገር ያው መርከበኛ ዋና መቻል አለበት። አዎ ራሱን ለማዳን ያህል ለሰርቫይቫል ያህል መቻል አለበት። ግን ፕሮፌሽናል ዋናተኛ መሆን አይጠበቅበትም። በተወሰነ መልኩ ራሳችንን ለማዳን ያህል ዋና መቻሉ ሳይሆን አደጋ በሚፈጠር ጊዜ ምን አድርገን ሰርቫይቭ እናደርጋለን የሚለው ጉዳይ ነው ብዙ ትልቅ ክሬዲት የሚሰጠው እንጂ ዋና መቻላችን አይደለም። ያው እንደምታዩት በጀርባዬ እየተኛውኝ ውሃው ላይ እንደመቅበጥ እየሰራኝ ነበረ። ግን ከምር በጣም ኢንጆይ አድርጌያለሁ። ሳምንቱ ትንሽ በጣም ታይት ነበረ። በጣም ብዙ ስራዎች ነበሩ። እንዳያችሁትም በጣም ይሞቅም ነበረ። ብዙ አስገራሚ ቀናቶች አልፈዋል። አስገራሚ ሳምንት ነበረ። እግዚአብሔር ይመስገን ደግሞ ይሄንን እሁድ ደግሞ እንደዚህ ሪላክስ እያደረግን ረሃ ሆነን ያሳለፍን ነው። እስካሁን ወደ ወደብ አልተጠጋንም። ምናልባት ነገ ወደ ወደብ ጠጋ ይሆናል። ወደብ ላይ የሚኖረኝን ቆይታዬንም እንዲሁ ማሳያችሁ ይሆናል። እሁዴ እንግዲህ እንደዚህ ነበረ። ከሰዓት በኋላ ስፔሻሊ ከ10 ሰዓት በኋላ የነበረኝ ውሎ እንደምታዩት በውሃ በመንቦጫረቅ ያለፈ እሁድ ነው። ደስ ይላል። በህይወት ውስጥ ሁሉም ቀናቶች ከባድ አይደሉም፣ ሁሉም ቀናቶች ቀላል አይደሉም። እንደዚህ አይነት ፈታ ዘና የምንልበት ቀናቶች፣ ናፍቆታችን የቤተሰብን ናፍቆት የምንረሳባቸው ቀናቶች አሉ። ዘና ፈታ እያልን ነው። በስተመጨረሻ ደግሞ ጨርሰን ወተናል። እንግዲህ በሙዚቃው ኢንጆይ አድርጉ። ካለንበት ሆነን ቻው ቻው ባይ። እንደተለመደው ወዳችኋለሁ። መልካም ጊዜ